ሰላምና ጸጋ ይብዛላችሁ በዓለም ዙሪያ ሁሉ ያላችሁ ቅዱሳን ጌታችን ኢየሱስ ክርስቶስ ጸጋና ሰላም ጌታችን ኢየሱስ ስም ይብዛላችሁ። እጅግ በጣም እምወዳችሁ እጅግ በጣም የማከብራችሁ ወንድሞቼ እናቶቼ ዛሬ ደግሞ የእግዚአብሔርን ሐሳብ ልንከፋፈል እንደገና እግዚአብሔር እድልና ጊዜ ሰጥቶን ቃሉን በመካከላችን ቆርሶ ሊሰጠን ያለው እግዚአብሔር ይመስገን። ጌታ ስሙ የተባረከ ይሁን። እኔ ወንድማችሁ ተመስገን ነኝ። ይህንን ቪዲዮ የምትመለከቱ ወንድሞቼ ለሌሎች ወንድሞች ሼር በማድረግ እንዲሁም ደግሞ ቻናሉን ሰብስክራይብ በማድረግ አብረን የምንከፋፈለውን የእግዚአብሔርን ቃል እንደ ሀገር እንደ ዓለም በመስፋት እየሄድን የእግዚአብሔርን ሐሳብ ለብዙዎች የምናደርስበት እንዲሆን በትህትና እጋብዛችኋለሁ። ጌታ ኢየሱስ በነገር ሁሉ አብዝቶ ይባርካችሁ። ይህንን ስለምታደርጉ እጅግ በጣም ከልቤ አመሰግናችኋለሁ። ጌታ ስሙ የተባረከ ይሁን። ዛሬ በእናንተ ፊት ስቀርብ እግዚአብሔር በልቤ ባስቀመጠውና በከበደው እንዲሁም ደግሞ ከነገ አንጻር ስንኖር ተማምነንበት ልኖር የሚገባውን ልቤ ላይ የከበደውን ሐሳብ እግዚአብሔር አቃብሎኛል። ያንን ደግሞ አብሬያችሁ እንድካፈል በዚህ ስፍራ ተገኝቻለሁ። ጌታ ኢየሱስ ይረዳኛል። እናንተም ይህንን እግዚአብሔርን ቃል አብራችሁ ስለምትካፈሉ እጅግ አብዝቼ አመሰግናችኋለሁ። ጌታ ኢየሱስ ይባርካችሁ፣ ዘመናችሁ ይባረክ። ቀጥታ ወደ ቃሉ ከመሄዴ በፊት እግዚአብሔር በዚህ ቃል በኩል እንዲያገኛችሁ ጸልያለሁኝ። እግዚአብሔር አልፎ እንዲነካችሁ ቤታችሁን ይህ ቃል ይንካ፣ ኑሯችሁን ይህ ቃል ይንካ፣ ስራችሁን ይህ ቃል ይንካ፣ ትዳራችሁን ይህ ቃል ይንካ። መለወጥ ይሁን። ከዚህ ቃል በኋላ ሁሉ ነገራችሁ ይቀየር። እንትናጋ ያልተቀየረ ነገር በእናንተ እንትናጋ ባለ ገንዘብ ያልተቀየረ ነገር በእኛ ድካም በእኛ ጉልበት በእኛ ጥረት ያልተቀየረ ነገር በዚህ በእግዚአብሔር ቃል እንደሚቀየር አምናለሁ። የእግዚአብሔር ቃል ደግሞ ይቀይራል። የእግዚአብሔር ሐሳብ ደግሞ በዚህ ቃል ውስጥ ያለ ቃሉ እውነተኛና የታመነ ስለሆነ እንደሚቀይራችሁ እንደሚለውጣችሁ አምናለሁ። ስለምትሰሙኝ ጌታ ኢየሱስ ይባርካችሁ። በኢየሱስ ክርስቶስ ስም ይህን ቃል የምትሰሙኝ በሀገርም ከሀገር ውጭም ያላችሁ እህቶችና ወንድሞቼ በክርስቶስ ኢየሱስ ስም እንዲህ ስል ጸልያለሁኝ። ይሄ ቃል በሰማችሁ ጊዜ በጆሮአችሁ በኢየሱስ ስም በሰማችሁ ጊዜ ነገሮቻችሁ ባሰባችሁት ልክ ሳይሆን በእግዚአብሔር ሐሳብ ውስጥ ፈጥኖ እንዲሄድ በኢየሱስ ስም ጸልያለሁ። የዚህ ቃል እውነት ልባችሁን እንዲቀይር ጸልያለሁኝ። የዚህ ቃል እውነት የእናንተን ኑሮ እንዲቀይር በኢየሱስ ስም ጸልያለሁኝ። ይህንን ቃል ከሰማችሁ በኋላ አይታችሁት የማታውቁት የእግዚአብሔርን ተአምራት ማየት እንዲሆንላችሁ በሕይወታችሁ ውስጥ ጸልያለሁ። ማየት መመልከት እንድትችሉ ጸልያለሁ። የቆመ ነገር በኢየሱስ ስም መራመድ እንዲጀምር ጸልያለሁ። የተኛ ነገር መች ነው የሚነሳው የተባለ ነገር ከዚህ ቃል የተነሳ እንዲንቀሳቀስ በኢየሱስ ክርስቶስ ስም ጸልያለሁ። አልዓዛርም ወጣ ተብሎ እንደተጻፈ በኢየሱስ ስም ተስፋ የተቆረጠበት የሸተተ ነገር በጣም ጊዜ የፈጀ ነገር ከዚህ ቃል የተነሳ የናንተን የሆነውን ነገር እንዲቀሰቅስ እንዲቀጥል እንዲሰፋ በኢየሱስ ክርስቶስ ስም ጸልያለሁ። ከዚህ ቃል በኋላ ታሪካችሁ ይለወጥ። ከዚህ ቃል በኋላ እግዚአብሔር የናንተን ቤትና ጓዳ ይለውጥ። የምትሰሙኝ ወንድሞቼና እህቶቼ የእግዚአብሔር መገኘት እናንተንና ቤተሰቦቻችሁን ሁሉ ያገኝ በኢየሱስ ክርስቶስ ስም ጸልይኩኝ። አሜን። ዛሬ የማካፍላችሁ ቃል በዘፍጥረት ምዕራፍ 39 ቁጥር 2 እስከ 5 ያለውን ቃል ነው። በዚህ ቃል ውስጥ ያለውን ደግሞ የእግዚአብሔርን ሐሳብ ወስደን እግዚአብሔር ደግሞ የሚያደርገውን ታምራት እንመለከት ይሆናል። እናንተም ደግሞ እንደምትመሰክሩልኝ አምናለሁ። እግዚአብሔር ለምስክርነት እንደሚያቆማችሁ አምናለሁ። እግዚአብሔር ደግሞ እንደሚሰራም አምናለሁ። እግዚአብሔር ስሙ የተባረከ ይሁን። ምዕራፍ 39 ዘፍጥረት ምዕራፍ 39 ቁጥር 2 እንደዚህ ይላል። እኔ አዲሱ መደበኛ ትርጉም ነው። እንደዚህ ይላል፣ እግዚአብሔር ከዮሴፍ ጋር ነበረ ይላል። የማገለግላችሁ ቃል ርዕሴ ልቤ ላይ የከበደው ርዕሴ የእግዚአብሔር አብሮነት፣ የእግዚአብሔር አብሮነት። ቃሉን አንብቤ በዚህ ርዕስ ላይ እናወራለን። እግዚአብሔርም ከዮሴፍ ጋር ነበር፣ ኑሮም ተቃናለት፣ እርሱም በግብፃዊው አሳዳሪው ቤት ኖረ። አሳዳሪውም እግዚአብሔር ከእርሱ ጋር እንዳለ ስራውንም
ሁሉ እንዳከናወነለት ባየ ጊዜ ዮሴፍ በእርሱ ዘንድ ሞገስ አገኘ። ዮሴፍ በአሳዳሪው በጲጢፋራ ቤት ውስጥ ሞገስን አገኘ፣ የቅርብ አገልጋዩም ሆነ። ጲጢፋራ በቤቱ ላይ ሾሙ፣ ያለውን ሀብት ሁሉ በኃላፊነት ሰጠው። ዮሴፍም በጲጢፋራ ቤትና ባለው ሀብት ሁሉ ላይ ከተሾመበት ጊዜ ጀምሮ እግዚአብሔር የግብፃዊውን ቤት ባረከ ይላል። ማዳሳ ኪፓራ ጄሌ ብራዳን ያሳል እናዛሃ ፓራ ጄሌ ቬኔ ብራዳ ሲካ ፕራዳን ያማስ በኢየሱስ ክርስቶስ ስም ጸልያለሁ። እግዚአብሔር አብሮ ስላለ መውረስ ይሆንልሃል። እግዚአብሔር አብሮ ስላለ ገብተህ የማታውቀው ደጅ መግባት ይሆንልሃል። እግዚአብሔር አብሮ ስላለ አይተህ የማታውቀውን ታምራት ማየት ይሆንልሃል። እግዚአብሔር አይተህ የማታውቀውን ያንተ የሆነውን የግል የሆነውን በረከት ማኖር ይጀምራል። እግዚአብሔር አብሮ ስላለ በተጠላህበት ስፍራ ላይ ያከብርሃል። በምትናቀበት ባሪያ በተባልክበት ስፍራ ላይ እግዚአብሔር ያከብርሃል። እግዚአብሔር የተባረከ ይሁን። እግዚአብሔር በዚህ ስፍራ ላይ ከዮሴፍ ጋር አብሮት እንደሆነ እናያለን። የዮሴፍን ታሪክ ሁላችንም እንደምናውቀው በወንድሞቹ ህልምን በመናገሩ ምክንያት የተጠላ ነው። አባቱ ጭምር በጊዜው የነበረውን ህልም ሲናገረው ጠልቶታል። በልቡ ግን ነገሩን ይጠብቅ ነበር። የዮሴፍን ታሪክ ብዙዎቻችን እንደሰማችሁ በጉድጓድ ውስጥ የተጣለ ሰው ነው። ይሙት ተብሎ የተጣለ ሰው ነው። ግን ከኋላ ከወንድሞች መካከል አንዱ ወጥቶ ለምን ይህን ሰው አንሸጠውም ብሎ የተሸጠ ሰው ነው። ለግብፃዊ ሰው የተሸጠ ሰው ነው። ለግብፃውያን ነጋዴ፣ በዛ ሲያልፉ ለነበሩ ነጋዴዎች የተሸጠ ሰው ነው። እግዚአብሔር የተባረከ ይሁን። በዚህ ስፍራ ላይ ከመሸጠቱ በፊት አንድ ነገር ይከናወናል። ዮሴፍ ወደ እነርሱ የአባቱን መልእክት ይዞ በሚሄድበት ጊዜ ከሩቅ ሆኖ ህልመኛው መጣ ይላሉ እና ያ ህልመኛው የሚጠላ ነው። ያ በጣም ህልም ያለበት ሰው የሚጠላ ነው። ራዳሻ ካፓራዲ አላባስ ህልመኛው መጣ ብለው እርስ በርሳቸው ያወራሉ። እግዚአብሔር እናንተ ጋር ይሁን እንጂ ህልም በእናንተ ውስጥ ያስቀምጥ እንጂ ህልመኞች ሁኑ እንጂ ሰዎች የሚደሉትባችሁም የሚጠሏችሁም በየትኛውም አቅጣጫ እናንተን የሚዘልፏችሁ ሰዎች አይሳካላቸው። የማይሳካላቸው እናንተን ሊገሉ በፈለጉ ልክ የሚያስችል አቅም ስላጡ አይደለም። የማይሳካላቸው አቅማቸው እጅግ በጣም ብርቱ ሆኖ የሆነ ሰዓት ላይ የሆነ ጉልበታቸው አጥሮ አይደለም። የማይሳካላቸው የህልሙ ባለቤት እግዚአብሔር ካንተ ጋር ስላለ ነው። መቼም ቢሆን ህልመኛ እስከሆንክ ድረስ የእግዚአብሔር ሐሳብ ካንተ ጋር ከሆነ እግዚአብሔር አብሮ ካለ ህልሙ በአንተ ህይወት ውስጥ የጸደቀ ከሆነ እመነኝ፣ እግዚአብሔር በየትኛውም ጉድጓድ ውስጥ ሊያሳልፍ እንደሚችል። ሰዎች የዶለቱ ዱለታ አይሰራብህም። ሰዎች በየትኛውም ልክ የሚያሴሩብህ ሴራ አይሰራብህም። ለምን? ህልም ተሸክመሃል። ከዶለቱ ዱለታ በኋላ ሊጥሉ ይችላሉ። ከዶለቱ ዱለታ በኋላ ሊገፉ ይችላሉ። ከዶለቱ ዱለታ በኋላ የሚፈልጉትን ሊያደርጉ ይችላሉ። ግን የልባቸውን ሐሳብ እግዚአብሔር አይፈጽምላቸውም። ለምን? አንተ ውስጥ ያለው ህልም እነሱ የሚያስቆሙት አይደለም። ነግሬሃለሁ። አንተ ውስጥ ያለውን ህልም መንግስት ማስቆም የሚችለው አይደለም። አንተ ውስጥ ያለውን ህልም የትኛውን ቡድን የሚያፈርሰው አይደለም። ህልምህ እግዚአብሔር በአንተ ውስጥ ያስቀመጠው ህልም፣ እግዚአብሔር ካንተ ጋር ኖሮ ያስቀመጠው ህልም የሚፈጸመው በእግዚአብሔር አብሮነትና አብሮነት ብቻ ነው። ያንተ ጉልበት የለበትም፣ ያንተ እውቀት የለበትም፣ ያንተም ገንዘብ የለበትም፣ ያንተ የትኛውም ተስጦ የለበትም። እግዚአብሔር ህልሙን ሲያስቀምጥ እሱ ባንተ ሆኖ ሊሰራ ነው። እግዚአብሔር ህልሙን ሲያስቀምጥ እግዚአብሔር ካንተ ጋር ሆኖ ሊሰራ እንጂ አንተ እያዋጣለት ምሰራው ጉዳይ አይደለም። ለዚህ ነው የጠላት ሴራ ባንተ ላይ የማይጸናው። ለዚህ ነው ዱለታቸው ባንተ ላይ የማይጸናው። አንድ ነገር እናገራለሁ በዚህ ተንተርሼ፣ ዱለታቸውም እቅዳቸውም ህልመኛ ስለሆንክ በየትኛውም አቅጣጫ አይሰምርላቸውም። ይህን ስል አይዶልቱም እያልኩ አይደለም። ይህን ስል አያሴሩም እያልኩ አይደለም። ይህንን ሲል ተሰብስቦ ቡድን ይዘው ቀን አይቀጥሩልህም እያልኩ አይደለም። ቀን ይቀጠርልህ ይሆናል፣ ይዶለትብህ ይሆናል፣ ሴራ ሊሴርብህ ይችላል። እግዚአብሔር ግን ከሴራቸው በላይ ከዱለታቸው በላይ ከነሱ ቡድንተኝነት በላይ እንደ ሀገር በፊታቸው እያሳየ መሻገር ባለብህ ስፍራ ሁሉ እየተሻገርክ
የኪዳኑ ባለቤት በአንተ ልብ ውስጥ ያስቀምጠውን ኪዳን ይፈጽምልሃል እና ሴራቸው አልሆነም። ተሸጠው ዮሴፍ ታሪኩን እንደምታውቁት ነው። እግዚአብሔር አብሮት ነበር ይላል። ለመጀመሪያ ጊዜ እግዚአብሔር ግብፅ የገባው በዮሴፍ በኩል ነው። እግዚአብሔር ግብፅ የገባው በዮሴፍ በኩል ነው። ከብዙ ሺህ ዓመታት በኋላ ከነዛ ፍጥረታቶች በኋላ እግዚአብሔር ጣዖታት በሚመለክበት ስፍራው ባልሆነበት ስፍራ ከዚህ ስፍራ ነው እንግዲህ የእስራኤልም ሕዝብ እንደገና ወደ ከነዓን ሄደው በዮሴፍ ምክንያት እና እግዚአብሔር እዚህ ጋር ባለው ሐሳብ ላይ ማውራት እፈልጋለሁ። እግዚአብሔር ይላል ከዮሴፍ ጋር ነበር። እግዚአብሔር ከዮሴፍ ጋር መኖሩን ደግሞ የሚያውቀው ዮሴፍ ብቻ አልነበረም። የሚያውቀው ሙሴ ብቻ አልነበረም። ጸሐፊው ሙሴ ብቻ አልነበረም። እግዚአብሔር ከዮሴፍ ጋር እንዳለ የሚያውቀው የሚናገርልን ሙሴ ጲጢፋራ ጭምር። አንድ ነገር ልንገርህ፣ እግዚአብሔር አብሮ እንዳለ፣ እግዚአብሔር ካንተ ጋር እንዳለ፣ እግዚአብሔር አብሮ እንደሚሰራ፣ ፍሬያማ እንደሚያደርግ፣ ባለጠጋ እንደሚያደርግ፣ በነገር ሁሉ ሰክሰስ እንደሚሰጥ የምታምንበት እውነት አንድ ነገር እነግርሃለሁ፣ የእግዚአብሔር አብሮነት ነው። የእግዚአብሔር አብሮነት አልፎ ይሰራል። የእግዚአብሔር አብሮነት ከምንም በላይ ነው። እግዚአብሔር አብሮ ነው ማለት ሰዎች ጠላቶች እየተሰነካከሉ ይወድቃሉ። እግዚአብሔር አብሮ ነበር። አባቶቻችንን በምናይበት ጊዜ ከዚህ መጽሐፍ በኋላ ባለፉት መጽሐፎችም እግዚአብሔር አብሮ እንደነበራቸው ነው መጽሐፉ የሚናገረው። አብዛኛው ኪዳኖቻቸውን እግዚአብሔር ኪዳኑን ይፈጽምበት ለአባቶቻችን አብሮነቱን በመስጠት ነው። እግዚአብሔር ከአብርሃም ጋር ነበር ይላል። እግዚአብሔር ከይስሐቅ ጋር ነበር ይላል። እግዚአብሔር ከያዕቆብ ጋር ነበር ይላል። እግዚአብሔር እዚህ ጋርም ደግሞ እንደገና ከዮሴፍ ጋር ነበር ይላል። ያልፋል። እግዚአብሔር ከሙሴም ጋር ነበር ይላል። እግዚአብሔር ያልፍና ኢያሱ አንድ ላይ ደግሞ እንዲሁ ከሙሴ ጋር እንደነበሩ እንዲሁ ከአንተ ጋር ነኝ ብሎ ደግሞ ለኢያሱ ይናገረዋል። እግዚአብሔር አብሮነት ከዳዊት ጋር ነበር። የእግዚአብሔር አብሮነት እግዚአብሔር ይላል ጌታ ኢየሱስ ክርስቶስን ዮሐንስ ወንጌል ምዕራፍ 3 ላይ ያ መምህር በጠዋት መጥቶ እንደዚህ ያለ በሌሊት መጥቶ እንደዚህ ያለው ይህንን እግዚአብሔር አብሮት ካለ ሰው በስተቀር ማንም ሊያደርገው አይችልም። የእግዚአብሔር አብሮነት ዛሬም አለ። እግዚአብሔር ዛሬም ካንተ ጋር አለ። ወደ ኋላ እንዳትል ምን እያደረክ ነው? የእግዚአብሔር ሐሳብ በልብ ውስጥ ይዘ ለመንቀሳቀስ አንድ ሁለት እያልክ ሰዎች ግራ እያጋቡን እንዳትቆም። እግዚአብሔር አብሮ አለ። እግዚአብሔር ኪዳኑን በአንተ ህይወት ውስጥ ያጸናል። እግዚአብሔር አብሮ ስላለ ለሐሳባቸው አሳልፎ አይሰጥም። እግዚአብሔር አብሮ ስላለ ድል ያንተ ነው። እግዚአብሔር አብሮ ስላለ መከናወን ያንተ ነው። በየትኛውም አቅጣጫ ለመቆም እንዳታስብ። ያለህን እድል ሁሉ በመጠቀም እግዚአብሔር ካንተ ጋር ስላለ መከናወንን ይሰጣል። እንደሚናገረው መጽሐፉ እግዚአብሔር ከዮሴፍ ጋር ስለነበረ ኑሮ ሁሉ ተቃናለት። ኑሮ የተቃናለት ዮሴፍ ብቻ አይደለም። እግዚአብሔር አብሮት ያለው ዮሴፍ ያለበት ቤት ጭምር አሕዛቡ ጲጢፋራ ነው። ሌላ ስፍራ ላይ ስናይ የጲጢፋራ ውስጡም ውጭውም ተባረከ ይላል። ምን ማለት ነው? በውስጥ በኩል በልጆች ይባረካል፣ በውጭ በኩል ባለው ሀብት ይባረካል። ዮሴፍ አብሮ ጲጢፋራ ቤት ውስጥ ስላለ ከዮሴፍ ጋር ያለው እግዚአብሔር ነው። ለዚህ አንተ ባለበት ቤት ውስጥ እየተጠቀሙ ያሉ ሰዎች እንዳሉ ማመን አለብህ። የእግዚአብሔር አብሮነት ለነሱም አልፎ እንደሚሰራ፣ እነሱ የሚገባህን ዋጋ እንኳን ባይሰጡ እግዚአብሔር ካንተ ጋር ስላለ በምድረ በዳ አይጥልህም፣ አሳልፎም ለሐሳባቸው አይሰጥህም። ዛሬም እነግርሃለሁ እግዚአብሔር ካንተ ጋር ነው። ሞገስን ሰጠው ይላል። ሞገስ አገኘ ይላል። ማን? ዮሴፍ። እግዚአብሔር ሞገስን ስላገኘ በየትኛው መቅጣጫ እግዚአብሔር እንዳልጣለው ይናገራል። እግዚአብሔር ከማ ጋር ነበር? ከዮሴፍ ጋር ነበር። ዛሬም እግዚአብሔር ካንተ ጋር ነው። ዛሬም እግዚአብሔር አብሮህ አለ። የምትወድቅበት የምትዝልበት ምንም ምክንያት አይኖር። እግዚአብሔር ካንተ ጋር ስለሆነ እና በቤቱ ሾሞ ሀብቶቹን ንብረቶቹን አሳልፎ ሰጠው። እግዚአብሔር ከእርሱ ጋር ስለነበር አንድ ነገር እነግርሃለሁ፣ እግዚአብሔር ካንተ ጋር ነው። መከናወንን የሚሰጥ እግዚአብሔር ካንተ ጋር ነው። ወደ ኋላ እንዳትል። በየትኛውም አቅጣጫ እየተገፋ ሊሆን ይችላል። በየትኛውም አቅጣጫ